ያፈቅሩ ሕግ ይጠቅሙ ቅጽረ ዘሪሶሙ። ሕግን የሚወዱ ሰዎች ለራሳቸው ቅጽርን ይሰራሉ። ክቡር አባታችን መልአከ ገነት ቀሲስ ኃይሌ አየለ የሁለቱም አድባራት አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት ሁላችሁም እስከ መስቀል ደርሶ በወደደን እሱ ጎንበስ ብሎ እኛን ቀና ባደረገን እሱ ቆስሎ እኛን ከቁስላችን በፈወሰን በድንግል ማርያም ልጅ በመድኃኔዓለም ስም እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የወደደ የድንግል ማርያም ልጅ ስሙ የተመሰገነ ይሁን። እለሰ ያፈቅሩ ሕገ ይጠቅሙ ቅጽረ ለሪሶሙ። ሕግን የሚወዱ ሰዎች ለራሳቸው ቅጽርን ይሰራሉ። ይህን ቃል አብረን እንበለውና ሰዓታችን ያለቀች ትንሽ ደቂቃ ናት። በዚህች እንነጋገራለን። ሕግን የሚወዱ ሰዎች ቅጽርን ለራሳቸው ይሰራሉ። ሕግን የሚወዱ ሰዎች ቅጽርን ለራሳቸው ይሰራሉ። መድኃኔዓለም አጥር ቅጥር ሆኖ ይጠብቃል። ይህን ቃል የምናገኘው መጽሐፈ ተግሣጽ ምዕራፍ 4 ቁጥር 4 ላይ ነው። መጽሐፈ ተግሣጽ ምዕራፍ 4 ቁጥር 4 ላይ ሕግን የሚወዱ ሰዎች ለራሳቸው ቅጽርን ይሰራሉ አለ። ሕግን የሚወድ ማን ነው? ሕግ ያልከበደው ማን ነው? ሕግ ሸክም ያልሆነበት ማን ነው? ጾሙ ያልከበደው፣ ጸሎቱ ያልከበደው፣ ስግደቱ ያልከበደው ሁለት ሕጎች አሉ። በመጽሐፉ ላይ ስትመለከቱ በየመጽሐፍቱ ሁለት ሕጎች አሉ። ጠቅለል አድርገን ስናያቸው ሁለት ሕጎች ብቻ። እነሱም መናቸው እሳትና ውሃ። አቅረብኩ ለከ እሳተ ወማየ ደይደከ በዘፈቀድከ ያለው ማለት ነው። ሲራክ የተናገረው እሳት በዚህ አለ፣ ውሃ በዚህ አለ። ሁለት ሕግ አለ። የእሳት ሕግ በዚህ አለ፣ የውሃ ሕግ በዚህ አለ። የእሳቱን ሕግ ከመረጥን ቅጽራችን ይቃጠላል። የውሃውን ሕግ ከመረጥን ቅጥራችን ይለመልማል። ቅጽር ምንድነው? ወደ ኋላ እናየዋለን። የእሳቱ ሕግ ምንድነው ካላችሁኝ፣ ትኩሳት ንዳድ እየሆነ የሚያቃጥለው የዲያብሎስ ሕግ ነው። የዲያብሎስ ሕግ ነው። እሱን ከመረጥን ቅጥራችን ይፈርሳል። እሱን ከመረጥን ውስጣችን ይቃጠላል። ውሃውን ከመረጥን ደግሞ ቅጥራችን ይለመልማል፣ ይታጠራል። ቅጥራችን እንዲለመልም መድኃኔዓለም ይርዳል። ስለዚህ ምርጫችን የትኛው ነው? ብዙ ምርጫ የለም። በሥጋ ብዙ ምርጫ አለ። የምንለብሰውን እንመርጣለን፣ የምንበላውን እንመርጣለን፣ የምንሄድበትን እንመርጣለን፣ የምንተኛበት ምርጫው ብዙ ነው። በመጽሐፍ ግን ወጥ ምርጫ ነው። ወይ ጽድቅ ወይ ኩነኔ፣ ወይ እውነት ወይ ሐሰት፣ ወይ ፍቅር ወይ ጥላቻ። እግዚአብሔር ጓደኛህን እንደ ራስህ ውደድ ይላል። እንደ ራስህ ውደድ። ዲያብሎስ ደግሞ አይደለም ጓደኛህን ራስህን እንድጠላ ያደርጋል። ጓደኛህን ምን ይሰራልሃል ካለ በኋላ ከሰው ከለየህ በኋላ ከሰው ፈጽሞ ካወጣህ በኋላ መጨረሻ ራስህን እንድጠላ ያደርጋል። አሁን እኔ ምን እሰራለሁ? አሁን የኔ መኖር ምንድን ነው? አሁን የኔ መኖር ምን ትርጉም አለው? አሁን በዚህ ዓለም የኔ መኖር ምንድን ነው? ይህን አላገኘው ያገኘውን ሁሉ ባዶ ያደርግና ያጣሁን ብዙ ያደርግብሃል። የዛን ሰዓት ራስን ትጠላ እንኳን ጓደኛህን ሰዎች። እግዚአብሔር ግን ጓደኛህን እንደራሱ ውደድ ነው የሚለው። መድኃኔዓለም የሚለው ምንድን ነው? ብዙ ዘይደቡ ላይ ለድዳይ በጓደኛው ላይ በድሆች ላይ የሚራራ ብዙ ነው ይላል። ዲያብሎስ ደግሞ ራስህ እንኳን ለሰው ለራስ እንኳን ጨክን ይልሃል። በራስህ ላይ እንዲጨክን ያደርጋል። ምንም ጓደኛህን ራራለት፣ ቢራብ አብላው፣ ቢጠማ ጠጣው፣ እዘንለት ይላል። ዲያብሎስ ደግሞ ለራስህ እንዳታዝን ያደርግሃል። አሁን እኔ መኖር ምን ትርጉም አለው? እንደ በሞት አይሻልም ትልና መርዝ ከመጠጣት ያደርሳል። ራስህን ሰቅለህ እንዲገል ያደርግሃል። ዲያብሎስ እኮ ነው፣ ጨካኝ እኮ ነው። ስለዚህ ምርጫህን አስተካክል ወገኔ፣ ምርጫችንን እናስተካክል። የእሳቱ ምርጫ ይሄ ነው። አሁን አንተ መኖር ምን ይሰራልሃል? ንወርክ ምን ሰራ? በቃ ይሄን አላገኝ። ስለዚህ ምን ያደርግልሃል? መርዝ ጠጥተህ ብትሞት አይሻልም ይልና በራስህ ላይ ጨካኝ ያደርግሃል። እንኳን በሰው ላይ ልትራራ ጨካኝ ነው እሱ።
አይራራም። እሱ ያልፈጠረ ጨካኝ ነዋ። የወለደ የፈጠረ የመንጎቹ አላፊ ይራራል። ሌባውን በደግን ጨካኝ ነውና ራስህን እንድትሰዋ ያደርጋል። በምድርም በሰማይም እንድትሞት ያደርጋል። ስለዚህ መቻ ከዚህ ነው። ቅጥርህ እንዲጠነክር ከፈለግ ወደ ውሃው ተጠጋ፣ ውሃው ያለመልማል። ወዘህቦ ያነብ መዓልተ ወሌሊት ወይ ከውከብ እንተ ትክፍታ ወዘሃይ ሕጉን የሚያነብ ማንም ብቻ ሳይሆን የሚተገብር ወደ ተግባር የሚቀይር ከዛፍ አጠገብ ከውሃ አጠገብ እንደተተከለ ዛፍ ይሆናል። አበባ አይለየውም፣ ፍሬ አይለየውም፣ ልምላሜ ቅጠል አይለየውም። እነዛ ማለት ምግባር፣ ሃይማኖት፣ በረከት አይለየውም። ልጆቹ የተባረኩ ይሆናል። ወደ ውሃው የተጠጋ ቅጽሩ ይለመልማል። ቅጽር የተባለው ምንድን ነው ካልካኝ አጠር ያለውን ትርጓሜ ብቻ ጊዜን ለመጠቀም አጠር ቅጥር ሆነው የሚጠብቁ ልጆች ናቸው። ልጆች ለዘር እስከ መጨረሻ ይለመልማሉ። ሕጌን የጠበቀ ቃሌን የሰማ እድሜው ይባረካል፣ የልጅ ልጁን ያያል፣ የዓመት ዓመቱን ይበላል ይላል። አለዛ የሰዓቱን ሕግ ከጠበቅ ደግሞ እንኳን የልጅ ልጅ ልታይ ቀርቶ ሰኞ ትመርቀ ማክሰኞ ትሞታለህ። እንዳልነበርክ ትሆናለህ፣ ራስህን ትሰዋለህ። ስለዚህ ሕጉን የጠበቀ እንደዛ ይሆናል፣ ይለመልማል፣ ቅርጹ አይፈስም፣ ቅርጹ ይታደሳል። ቢንገዳገን እንኳ አይወድቅም፣ ቢሰበር እንኳ ይጠገናል። እሱ ይሰብረናል፣ እሱ ይጠግነናል፣ እሱ ይቆስለናል፣ እሱ ይፈውሰናል አይደለም የሚለው። ስለዚህ ቅጥራችን እንዳይፈርስ የውሃውን ሕግ ቅጥራችን እንደለመልም እግዚአብሔር ሕግን የሚወዱ ቅጥራቸው ለራሳቸው ይሰራሉ። ለሰው አይምሰል ወገኔ። ለዕለቱ መልካም ስንሰራ እንጎሰም ይሆናል፣ ነገር ግን ለራሳችን ነው። ለዕለቱ ስንመጸውት፣ ለዕለቱ ስንሰግድ፣ ለዕለቱ ስንጾም፣ ሌሎች ሲበሉ እኛ ስንጾም፣ ሌሎች ሲሰግዱ እኛ ስንሰግድ፣ ሌሎች ሲተኙ ምናልባት መበረድ ሊመስል ይችላል። ቅጽርህን እየሰራህ ነው፣ እያፈረስክ እንዳይመስል። ቅጽርህን እያጠነከርክ ነው። አባቶቻችን በዚህ ዘርፍ ነው የተጠቀሙት። ቅጽራቸው ጠንክሮ ለዘር ተስፋ የሚሆን ዘር የተኩት። አቡነ ሀብተ ማርያም ዛሬ የተወለዱበት ቀን ነው። አቡነ ሀብተ ማርያም ዛሬ የተወለዱበት ቀን ነው። አባታቸው የእናታቸው አስተዋጽኦ ናቸው። አባታቸው እናታቸው ሕግን የጠበቁ ነበሩ። ሕግ ስለጠበቁ ሕግን ስለወደዱ አጥር ቅጥር የሚሆን ይህ ቅዱስ አገኙ። እኛሳ ሕግ አፍርሰን ትእዛዝ ጥሰን ሰክረን ዘሙተን ሰንበሽረን የምንወልዳቸው ልጆች ምን ይሆናሉ? ቅጥር ሳይሆን ዕዳ ይሆናሉ። ዕዳ ይሆናሉ። ስለዚህ ምርጫችሁ ከዚህ ነው። ለነፍስ ብቻ ሳይሆን ለሥጋ ምርጫችሁ ከዚህ ነው። ምናልባት ልጆች አጠፉ አትበሉ። ምናልባት የኛ አስተዋጽኦ፣ የአባቶች አስተዋጽኦ፣ የእናቶች አስተዋጽኦ ነበርና ሕግ ጠብቀው የተወለዱት እና አቡነ ሀብተ ማርያም እንዴት እንደሆኑ ስለምናውቅ ማለት ነው። ምን አለች የቅዱስ እናት ቅድስት ዮስቴና? በዚህ ዓለም ሆኜ አለች ሰው ሲያማማለው አፌን መጠበቅ አልቻልኩም። ጆሮዬን ዓለም እንዳይሰማ መጠበቅ አልችልም። ዓይኔን ክፉ እንዳይመጠበቅ አልችልም። ሰው ወደማላይበት ወደ ጫካ ሊሄድና ፈጣሪ ላገልግል ብላ ጫካ ገባች። ቤቷን ሳትዘጋው ንብረቷን ምንም ሳትለው ምንም ሳይመስላት ጥላው ሄደች። አሁን እኛ እኮ እህቶች ወንድሞች ቤታቸውን ጥላችሁ ሂዱ አልተባልንም። ነገር ጥላችሁ ሂዱ ነው። ተንኮሉን ተው እኮ ነው። አድመኝነቱን ተው እኮ ነው የተባልነው። እዛ በኋላ ጥላ ሄደችና ጫካው ሴት ነች፣ ትፈራለች። ነገር ግን እግዚአብሔር ከእሷ ጋር ነውና ከእግዚአብሔር ፍቅር የሚበልጥ የለምና ጫካ ለጫካ ትንከራተት ነበር። ስትንከራተት ግን አንድ የእግዚአብሔር ነው ወዳጅ አገኘች። ለካ ጫካው ሰው ይፈጥራል። ለካ ብቻችንን ሰው ጋር ሆነ ብቻችንን ይሆን ይመስላል። እግዚአብሔር እየተለየን ነው። ለካ እህቶቻችን ወንድሞቻችን ጋር ተቀምጠን ብቻችን ይሆን ይመስላል። እኔ ምን ሰው አለኝና የምንለው ከዚያ ሲለየን ነው። ለዚህ ሴት በጫካው መካከል አውሬ በሰለጠነበት ዘንዶና ዝሆን ባለበት አንድ ሰው ሰጣት እግዚአብሔር። ወገኔ ሰው ይሰጣል። ብቻ ጉን ጠብቅ። ልጅ የለኝ የሚጦረኝ አባት የለኝ እናት የለኝ እህት የለኝ ወንድም የለኝ ባለስልጣን ዘመድ የለኝ። ትልቁ
እግዚአብሔር እያለ የድንግል ማርያም እያለች ቅዱሳን አባቶቻችን እያሉ እቺ ሴት ብቻዋን ሄደች። ጫካ ነው፣ ዘንዶ ነው፣ ሌላ ነው ያለው። ሰው አገኛለሁ ብላ ምን ተስፋ የላትም። እግዚአብሔርን አገኛለሁ ብላ ነው ሄደችው። እግዚአብሔር ግን ወዳጁ ሰጣት፣ ላከላት። ዳዊት እየደገመ ከአንዲት ዋሻ ላይ አንድ ሰው አገኘች። እንዴ አሁን ከዚህ ሴት ትመጣለች ብያምናል ምንድን ነው አለና ቢያማትብ ሰይጣን መስሎት አትሄድም፣ ቢያማትብ አትሄድም። አንቺ ምናምን ሴት ነሽ እኔን ፈተና አትጤን የመጣሽው አላ። ኧረ እንደምትለው አይደለሁም። ኧረ ፈጣሪን ፍለጋ የወጣሁ ነኝ። ቤቴን ሳልዘጋው ንብረቴን ትቼው ፈጣሪን ፍለጋ ጫካ ለጫካ የምንከራተት ሴት ነኝ አለችው። ወደ ፈጣሪ ሲያመለክት ተገለጠለ። እስኪ ወደ ፈጣሪ እናመልክት። የከፋችሁ እስኪ ወደ እግዚአብሔር አመልክቱ። እስኪ መስዋዕት ታመኑ። እዛ በኋላ ሲያመለክት ይችማ አለው ከእግዚአብሔር የመጣው ቃል ይችማ ከሷ ማህፀን የዓለም ተስፋ አለ፣ ከሷ ማህፀን የዓለም አማላጅ አለ፣ ከሷ ማህፀን ጣፋጭ ፍሬ አለ። መኖሪያዋ ገዳም አይደለም፣ ወደፊት ሌላ ፍሬ ታመጣለች። ሰውን የሚያስምር ከእግዚአብሔር ጋር የሚያታርቅ መሰላል የሚሆን የሰው ተስፋ የሚሆን ታላቅ ጻድቅ ይወለዳል። ተመለሽ በላታ እግዚአብሔር ይመልሰን። እባካችሁ ወገኖቼ ሁሉ በፈቃድ እግዚአብሔር ይሁን። አሁን ችግሩ እንደው ታውቃላችሁ፣ ከእግዚአብሔር እኛ እየቀደምን እኮ ነው። በቃ ሁሉንም ነገር እኛ እንሮጣለን ካልሳካልን ሲል አቤት እግዚአብሔር እንላለን። እስቲ ከሩጫሽ በፊት እግዚአብሔር ይቅደም፣ ከትዳሩ በፊት እግዚአብሔር ይቅደም፣ ከልጆቹ በፊት እግዚአብሔር ይቅደም፣ ከጽንሱ በፊት እግዚአብሔር ይቅደም፣ ከሀብቱ በፊት እግዚአብሔር ይቅደም፣ ከስልጣኑ በፊት እግዚአብሔር ይቅደም። የዛን ሰዓት መንገድ ይስተካከላል። መጀመሪያ እግዚአብሔርን አስቀድሙት፣ ሕጉን ጠብቁት። እዛ በኋላ አንቺ ሴት አላት እኔ እንደዚህ አልመሰልሽኝም ነበር። ከአንቺ ማህፀንማ ገና ተስፋ ያለው ገና የዓለም ተስፋ የሚሆን ገና ጣፋጭ ፍሬ ልዩ ፍሬ አለ። በዚህ አይደለም ነው ወደ ዓለም ተመለሻለ። ፈቃድ እግዚአብሔር ከሆነማ አለችና ተመለሰች። አሁን እኛ ችግራችን ምንድነው ታውቃላችሁ? ትዳሩ በሩጫ ምናኔው በሩጫ ሁሉ በሩጫ በእኛ ፈቃድ ይሆናል። እንደውም አንዳንድ ጊዜ ሄድንና አንዳንድ ጊዜ እንደሚያሳዝን ታውቃላችሁ? ገዳምን ሄድና እንደው አንድ ልጅ ያለችኝ ንገራችሁና ገዳም ዳ ጻድቃኔ ማርያም ህልም ታሳያለች ትባሰምታለች። ከዛ ሄደችና የዕለት ሁለት ኧረ ቶሎ እንተኛ ትላለች። እናቷን ኧረ ቶሎ እንተኛ ማየ ትላለች። ቶሎ እንድታሳያት ማለት ነው። እንደዚህ አስበን ምን ሄድ ሰዎች አለ። በቃ ጻድቃኔ ማርያም ከተሄደ 3 ቀን ከሄደች በቃ ጸደቀች፣ አለቀ። በቃ አንዱ የሆነ ቀን ስታስባ የዋለችው ማታ ያሳያት እንደው በቃ ገሌን ፈቅዶልኛል ትላለች። ሴቱም እንደዛ ወንዱም እንደዛ። ኧረ አቅማችንን እንወቅ፣ አቅማችንን እንወቅ እንጂ ምን እያደረግን ነው የሰነበትነው? ንስሐ ገብተን ይሄድ ነው፣ ታጥበን ይሄድ ነው፣ ሰርተን ይሄድ ነው። እውነት ነው። በመንገዱ ሰው አልተሳደብንም። እንደዚህ እየሆነ ነው እንዴ? ከዛ ፈቃድ እግዚአብሔር ከሆነማ አለችና ወደ ባሏ ተመለሰች። የተዘጋው ቤቷን ከፈተች፣ ወደ ንብረቷ ተመለሰች። እዛ በኋላ ይህ ቅዱስ ተጸነሰ። በትንቢተ ባህታዊ በፈቃድ እግዚአብሔር ከእናቱ ከአባቱ ተጸነሰ። ተወለደ። በዛሬ ቀን ተጸንሶ ተወለደ። ሲወለድ ግን ምን መሰለህ መጽሐፈ መክብብ ምዕራፍ 7 ቁጥር 1 ላይ ከመልካም ሽቱ መልካም ስም ይሻላል። ከመልካም ሽቱ መልካም ስም ይሻላል። አቡነ ሀብተ ማርያም ሲወለዱ ብዙ ነገስታት ምንም በመጽሐፍ ባይጻፍ እንኳን ብዙ መኳንንት ብዙ ባለ ሀብት ልጆች እንደሚወለዱ ይታወቃል። ነገር ግን ዝናቸው አለቀ። በቃ በዛው ሄድ። ከመቃብር በላይ ዝናቸው አልቀረም። ሀብቱም ሁሉም በቃው እስከ ዕድሜያቸው ብቻ ሆነ። አቡነ ሀብተ ማርያም ግን እነሱ ሶፋ ላይ ሲሆኑ እሱ ካሻዋ ውስጥ ገብቶ ይሰግድ ነበረ። እነሱ ምሳ ቁርስ ሲሉ እሱ ጦሙን ውሎ ይመለስ ነበረ። እነሱ ከመኝታ ሲተኙ እሱ ይሰግድ ነበረ። ካሸዋ ውስጥ ገብቶ ውሃ እየመጠመጠ ይሰግድ ነበር። ያ ምን አደረገው? ቅጽሩ ጠነከረ። አራቱ ወንጌላውያንን በየቀኑ እየደጋገመ ይደግም ነበረ። እኛ አንድ ሰኔ ጎልጎታ ከደገምን አቤት ክንፍ ያወጣን ይመስለናል።
በቃ አቤት ዛሬ እንደው ሰኔ ጎልጎታን ጨርስ አረኳት እንደ ልቤ ደስ ብሎኝ እንደው አንድ ቀን ሰኔ ጎልጎታ ጋር ደግሞ 7 ጊዜ ተወራውት ነው። እንደዛ እኮ አይደለም ክርስትና። ንግግራችን ከሰው ጋር አይደለም፣ ከመድኃኒዓለም ጋር ነው። ንግግራችን ከድንግል ማርያም ጋር ነው። ንግግራችን ከመድኃኒዓለም በመስቀል ላይ ከዋለው ጋር ነው። ስለ ሰው ምን አገባኝ? ለገዛ ከሆነ በአምላክ ምን ተይረስ ይነሰብ ያለው እንደዛ ነው። ከባህል ላይ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እያለ ከባህሉ ይጸልይ ማንም ያውቅበትም ነበር። ሕፃን ሆኖ ገና እሸት እያመጡ እረኞቹ ነዶ እንቁቶ ሲበሉ ብላ ይሉታል። እንዴ ከየት እንዳመጣችሁ ሳላውቁ የሰው ገንዘብ አልበላም ይላል። የኛ ልጆች ምን እየበሉ ነው ያደጉት? ነው ይመጣ የራባችንን ብቻ ይሆን? የራባችንን ብቻ ይሆን? የሰው ገንዘብ አላበላቸው ነው ጉባ አላበላናቸው፣ ወለድ አላበላናቸው፣ የማይገባ ነገር አላበላናቸው። እንዴት ይባረኩ! እግዚአብሔር ወደ ልቦናችን ይመልሳል። ስለዚህ አይ እንኩቶ እንብላ ሲሉት አይደለም የመጣበትን ሳላውቅ አልበላም፣ የመጣበትን ሳላውቅ አልበላም ይላል። ዛሬ ብቻ ይሁን እንጂ የማይገባኝን አልበላም ይላል። ብቻ ይገኝ እንጂ የማይገባ ገንዘብ ከኪስ አይገባም ይላል። ብቻ ይገኝ እንጂ ክርስትናችን ከቅጽረ ቤተክርስቲያን ብቻ እየሆነ እኮ ነው እንግዲህ ፈል ከዚህ ኃይል ውስጥ ሆኖ ሲጸልይ ሌሎቹ ይዘባበቱበት ነበረ። እሱ እሸት አልበላም ስለ እነሱ እየበሉ ጠግበው እሸት ይዘባበቱ። የነዛ ሰዎች ስም አጠራራቸው የለም። የጻድቁ ግን እስከ ዕለተ ምጽአት ይኖራል። ዝክረ ጻድቅ ለዓለም ይሁን፣ የጻድቅ መታሰቢያ ለዘላለም ይኖራል ብሎ እግዚአብሔር ተናግሯልና ስለዚህ ይሄንን የእናት አባቱ በረከት፣ የእናት አባቱ ጸሎት፣ የእናት አባቱ መጽዋት፣ የእናት አባቱ ከእግዚአብሔር ጋር መገናኘት ይህ ቅዱስ ተገኘ። ዛሬ እውነት እንነጋገር እንደው ትዳር ስንጀምር እመቤቴ ፈቃድ ከሆነ የእመቤቴ ፈቃድ ይሆን፣ የእመቤቴ ፈቃድ ከሆነ የእመቤቴ ፈቃድ ከሆነ በጣም ደስ ስለሆነ ስትሉት ወጣቶቹ ትዳር ስትጀምሩ እንደ ወንድ ብዬ ነበር። አዎ የእመቤቴ ፈቃድ ከሆነ ችግር የለም፣ የእመቤቴ ፈቃድ ከሆነ ችግር የለም ስትባባሉ ደስ ይላል። እውነት ነው ግን የሚገርም ነገር አለ። ወደ ዳር ከተገባ በኋላ ቤተክርስቲያኒቷ ትመርቃለች። መልካም ዘር ይስጣችሁ፣ ተባረኩ፣ የአብርሃምን ቤት ይባርክላችሁ፣ የይስሐቅን የሰጠን እናንተ ይስጣችሁ። የቤተክርስቲያን ትባረካለች። እናንተ ደግሞ ዘበኛ ቆማችሁ ትዳዳላላችሁ። ታውቃላችሁ አይደል? ዘበኛው ይስሐቅ እንዳይመጣ እንዳይወለድ የ5 ዓመት ዘበኛ ይዘጋና ከዛ በኋላ ቄሱ ይመርቃል። እናንተ ግን አሜን ትላለች። ውሸት እኮ ነው። መልካም ዘር ይስጣችሁ አሜን። ውሸት ዘብተሽ የለ። እዛ በኋላ ምን ደርጋ መሰራችሁ? ከወጣ በኋላ 1 ዓመት ከዘገየ አይ እኔ እወልዳለሁ ብዬ ነው እንጂ ምን ታረጋግልኛለሽ? እንፋታ ይላል። አረ ትዕግስት አለቀ። አረ ትዕግስት ጠፋ። አረ ራስ ወዳድነት በረታ። ታዲያ እና አቡነ ሀብተ ማርያም እንዴት ይወለዱ? እና አቡነ ሀብተ ማርያም እንዴት ይወለዱ? እና አቡነ ተክለ ሃይማኖት እንዴት ይደገሙ? እና አባ ጊዮርጊስ ዘጋስጫ እንዴት ይደገሙ? የኛ ውጤት እኮ ነው እህቶቼ፣ ትዕግስት አንሶን እኮ ነው። ስለዚህ አቡነ ሀብተ ማርያም 4ቱን ወንጌላውያን በየቀኑ የሚደግም የሆነው ከባህር ውስጥ ወርዶ የሚሰግድ የሆነው ስምክን የጠራ መታሰቢያ ላደረገ አንተ ከገባህበት መንግስት አትገባዋለሁ ተብሎ ቃል ኪዳን የተሰጠው መጀመሪያ የእናት አባቱ ውጤት ነው። ያው ሁልጊዜ እንነጋገራለን። ተርንጎ ወቸስ ግራር ተርንጎ ያፈራ የለም እኮ እነሱ ተርንጎ ስለነበሩ ተርንጎ አፈሩ። ባካችሁ እህቶቼ እናቶቼ ተርንጎ እንዲጣፈሩ አባታችን ጻድቁ ዛሬ ሲከፋ የሚያረጋጉን ጸበሉን ታበሰን እምነቱን ታበሰን የምንድንባቸው የእናት አባታችን ውጤት ናቸው። ምክንያቱም መልካም ምንጭ መልካም ነው። ምንጩ ያለበት አካባቢ ንጹህ ከሆነ ውሃው ንጹህ ይሆናል። የሚመነጭበት ቦታ መጥፎ ከሆነ ውሃው መጥፎ ይሆናል። ስለዚህ አይ ዛሬ ልጆች ይላሉ ሽማግሌዎች፣ አይ ዛሬ ልጆች ይላሉ። ማን ወለዳቸው? እስኪ ፍሬ ቡሩክን ሁኑና አባቶቼ አቡነ ሀብተ ማርያም የመሰለ ልጅ ጠብቁ።
ዮስቴናን መሰሉና እናቶቼ አቡነ ሀብተ ማርያም መሰሉ ልጅ ጠብቁ። አለዛ ባልና ሚስት እየተጨቃጨቁ የማይጨቃጨቅ ልጅ ወልዳሉ ማለት ውሸት ነው። ስለዚህ ፈቃድ እግዚአብሔር ሕጉን የሚጠብቅ ሰው ሕጉን የሚወድ ሰው ለራሱ ቅጽርን ይሰራል፣ መልካም ልጅን ያፈራል፣ መልካም ዘሪን ይተካል፣ ስም አጠራሩ ለዘላለም ይሆናል። ዮስቴና እያልን የምንጠራት እኮ አቡነ ሀብተ ማርያም ነው። መልካም ልጅ ብትጠሪ እኮ አንዳንድ ጊዜ ግርም ይለኛል። እንደው ልጆቻችንን ስናሳድግ እንዴት እያደረግን ነው? ልጆቻችንን ስናሳድግ እንዴት እያደረግን ነው? አንዳንዶቹ ምን ያደርጋሉ መሰላችሁ? የሰማሁትን ነው የምነግራችሁ። ዱላ ይሰጡና አነስ ያለ ዱላ ይሰጡና እንካ ገሌን በላት ቋስ ያደርግ ይሳቅለታል። እገሌን ስደባት አፈፍላ ሲል አፉ ደስ ይላል፣ ከካ ይሳቅለታል። ነገ ጧት አንጀሽን ርር የሚያደርግ ስድብ ያመጣል። የሰለጠነው በስድብ ነዋ። አብረህ ብላ፣ አብረህ ጠጣ፣ እህትን አክብር፣ ወንድምን አክብር ከሕፃንነት ማስተማር ይገባ ነበር። አለዛ እህቶቼ ያላፈራችሁትን አታገኙ፣ ያልዘራችሁትን አታጥዱ። ወዘ ሕጎ ያዕቅብ ሕጉን የሚጠብቅ ሰው ለዘላለም ቅጽሩ እንደራሱ ይሰራል። ይህን ሁሉ የምታስቀምጡት ለራሳችሁ ነው፣ ለመጦሪያችሁ ነው። እልፍ ስትሉ ለሀገር ትጠቅማላችሁ። የምትወልዱ ልጅ ለሀገር ይጠቅማል። አለዛ ሀገር የሚያፈርስ ይሆናል። ይሄ እናንተ ምርጫ ነው። ልጆችም ታዲያ እናንተ እኮ ናችሁ ሳትሉ የሚሰማ ልጅ አለ። የኔ ድካም አይሰማሽ፣ የኔ ድካም አይታይሽም ነው እና አባቱን የሚሰማ ልጅ አለ። መርገመ አብ ይሰብራት ነው የአባት እርግማን አጥንት ይሰብራኝ እናት መርገመ ከመሰረት ነቅሎ ያጠፋን ይላል። እውነት እድሜያችን የሚያጥረው አልመረቅ ብለን ይሆን እንዴ? እውነት መሰራታችን ያጸናው እናታችን ምርቃና ሰው ይሆን እንዴ? ልጆች ወደ ራሳችሁ ተመለሱ። ነገ ጧት እናቱ ነሽ ለመመረቅ ከፈለሽ ዛሬ ተመረቂ። አቡነ ሀብተ ማርያም አንዱ ጳጳስ ምንም ልብስ ሰጣቸውና ልብስ ሰጥቼ አላቸው፣ አንተ እኮ አይደለም የሰጠኝ እግዚአብሔር ነው የሰጠኝ። የሚገርመኝ ነው፣ እግዚአብሔር ነው የሰጠኝ። ሁሉን የሚያደርግ እግዚአብሔር ነው። እህት የሚሰጥ እግዚአብሔር ነው። እናት የሚሰጥ እግዚአብሔር ነው። አባት የሚሰጥ እግዚአብሔር ነው። ባዶ የሚያደርግ እግዚአብሔር ነው። ሁሉንም ለእግዚአብሔር ጣፍቶስ የዛ ሰዓት ጻድቃን ይገኛል። አገር የሚገነባ ይገኛል። እዛ ጊዜ የዛን ሰዓት መድኃኔዓለም አለ፣ ዛሬ መድኃኔዓለም አለ። ችግሩ የጠፋው እንደሆነ አላችሁ እንደ ፍሬ ቡሩክና እንደ ዮስቴና ያለ ዘር የዛ ጊዜ ነበረ፣ ዛሬ ግን ጠፋ። ለምን? ራስ ወዳድ ሆነ። እንደነገርኳችሁ እሳትና ውሃ በዚህና በዚህ ቀርቧል። እሳቱን የሚመርጠው በረታ። ስለዚህ ቅርጻችን ነደደ። ስለዚህ ቅጥራችን ፈረሰ። ስለዚህ እናት አባት ባዷቸውን ቀሩ። የተመለመለ ምሰሶ ሆኑ። ወልደው እንዳልወለዱ ሆኑ። ብዙ ፍሬ ያላቸው እናቶች ፍሬ እንደሌላቸው ሆኑ። ለዛ እኮ ነው እሳቱን መርጠን እኮ ነው ቅርጻችን እንደዚህ ባዶ ይቀርበው። እናትና አባት መካከል ላይ ሆኖ ልጅ ዙሪያውን ሆኖ በበዓል ቀን እንዲህ አድርጉ እያሉ ሲያዝመን ደስ ይል ነበር በምድራዊ እንኳን። ነገር ግን እናቶች ያን መቼ አገኛችሁት? እናንተ ታዛዥ፣ ልጆቻችሁ አዛዥ ሆነዋል። ለምን ካላችሁ በጸሎት አልወለድናቸውማ፣ በምጽዋት አልወለድናቸውማ። ስለዚህ ፍሬ ቡሩክን ከመሰላችኋቸው አቡነ ሀብተ ማርያም መሰለ ልጅ ይገኛል። አለዛ እሳቱን ከመረጥ እንደነገርኳችሁ ነው። የእሳት ሕግ እሳት ነው። በስጋ ቅድም እንደነገርኳችሁ እግዚአብሔር አትስከር ይላል። ዳዊት ደግሞ ጠጣ እንዴ ትናንት ስራ ዋልክ ዛሬ ጠጥ ካላረክማ እንዴት ይሆንልሃል ይልና ከብቻ ያሳልፋል። ከዛ በኋላ ተስፋ ያስቆርጥሃል። እንኳን ሰውነት ወደ ራስህን ያስጠላሃል። ትናንት አልጠጣም ብዬ ነበር ዛሬ ጠጣሁ፣ ትናንት አልሰክርም ብዬ ነበር ዛሬ ሰክርም። ካሁን በኋላ እኔ ምኖር ምን ይሰራል? እኔ ኑሬ ምን አደረግኩ? ለእናት አባሽ አልጠቀምኩ፣ ለሀገር አልጠቀምኩ፣ እንድጠቅም ሁና። ለቤተ ክርስቲያን አልጠቀምኩ፣ ትእዛዝ አልፈጽም፣ እንድፈጽም ሁና። ነፃ ኑሮ እኮ አለ። ምንድነው ያዳላብህ እግዚአብሔር? ፀሐይ እኩል አውጥቶ የለም፣ ጨረቃን እኩል ሰጥቶ የለም፣ ጉልበትን እኩል ሰጥቶ የለም፣ አካል ዘያክል ሰጥቶ የለም። እግዚአብሔር ምን ነፈገው? እንግዲህ እሳቱን መርጠን እኮ ነው የተጎዳን። እኔ የበልጥ እኮ ነው የጎዳን። ዝቅ እንበል። ቤቷን ጥላው ስከድ እኮ ለመናገር በእግዚአብሔር ፍቅር ቤቷን ጥላ ሄዳለች። አሁን እንደው ነገሩ ምን ችግር አለ?
እናታችንን ብናከብር ምን ችግር አለ? ባል ሚስት ባሉን ቢያከብር ምን ችግር አለ? ቢረዳዳ ቢተባበር ምን ችግር አለ? አረጋውያንን ብናከብራቸው ምን ችግር አለ? የዛን ሰዓት መልካም ዘር ይገኛል። የዛን ሰዓት ቅጥራችን ይጠነክራል። ቅጥራችን ካልጠነከረ ደግሞ ጥላት ይገባል። የዛን ሰዓት እንበተናለን። መድኃኔዓለም እንዲሰበስበን ቅዱስ ፈቃዱ ይሁንልን። ቅጥራችን እንዳይፈርስ ቅጥራችን ሜዳ እንዳይሆን ጻድቁ አባታችን ይጠብቁ። አባታችን ጻድቁ ለራሳቸው አይደለም የሆኑት። እንግዲህ ቅጥርን ማጥበቅ ለራስ ነው ያለው መጽሐፉ። ነገር ግን አባቶቻችን ከራሳቸው አልፎ ለእኛ ተርፈዋል። ይሄን ያህል ዓመት ስማቸው ሳይጠፋ ኑረዋል። የእኛ ስንት ዓመት ይኖር ይሆን? በዛን ሰዓት ቅድም እንደነገርኳችሁ ብዙ የበሉ ብዙ የጠጡ ብዙ የተደራቀቁ በሽቶ የታበሱ በልብስ የሞገሱ በልተው የጠገቡ ለብሰው የደመቁ ሰዎች ይኖራሉ። ነገር ግን ስም አጠራራቸው የለም። ያ የተራበው ያ ምስኪን ያ እግዚአብሔርን የተከተለው ያ እግዚአብሔርን የተሸከመው መስቀሉን ያሰበው መስቀሉን እያሰበ አሸዋል እየወደቀው ያ የተንከራተተው አሁን ሀብተ ማርያም ስም አጠራሩ ለዓለም ይኖራል። ለምን? ዝክረ ጻድቅ ለዓለም ይሄድ የጻድቅ መታሰቢያ ለዘላለም ይኖራል። ስለዚህ እንደዛ እንኳን መሆን ባይቻል ታዲያ ራስን መጠበቅ የራስን ቅጥር እንኳን እንዳይፈርስ ማድረግ አይቻልም። የራስን ቅጥር ለሰው መድረግ ባይቻል ለራስ እንኳን ትዳሩን መጠበቅ፣ ልጆቹን መጠበቅ፣ ሀውሬ መጠበቅ። የት ዋልሽ ልጄ? ከማን ጋር ነው የዋልሽው? ልጄ ከማን ጋር ነው የዋልከው? ጓደኛ መረጥ። ልጄ እባክህ ይሄን አትስራ፣ ልጄ ከእንደዚህ ያለሁን፣ ልጄ ቤተ እግዚአብሔር፣ ልጄ ሰንበት ትምህርት ቤት ሄድ፣ ልጄ ወንጌሉን ተማር። ታዲያ እየተማራቸው ነው። አንዳንዱ እሱ ተኝቶ ልጆቹ ቤተክርስቲያን ሂጂ ይላል። ማንን አይተው ይሄዳሉ? እሱ ሳይመጸውት ልጁን እንዲያድግ ይላል። ማንን አይተው? እነሱ እየተጨቃጨቁ ባልና ሚስት እየተጨቃጨቁ ልጆቹን ተፋቀሩ ይላሉ። ማንን አይተው? እናት አባት መጥፎ እየሰሩ ልጆችን መልካሙ ማንን አይተው? ሕግን የሚወድ ሰው ቅጽር ለራሱ ይሰራል። ሁሉም ብድር እያስቀመጣቸው ነውና መልካሙን ነገር እንድናስቀምጥ መድኃኔዓለም ይርዳል። የጻድቁ አባታችን በረከት አይለየን። ጻድቁ አባታችን ስም አጠራራቸው ለዘላለም ይኖራል። እስካሁንም ድረስ አለ፣ ወደፊትም ይኖራል። ምን እናት አባታቸው መልካም፣ እሳቸው መልካም ስለሆኑ ነው። ዛሬ እኛም መልካም ከሆነ ልጆቻችን መልካም ይሆናሉ። አገሪቱ አትፈርስም። አገራችን አትፈርስም። አገራችን ወደ መጥፎ ጉዛት ጭንቅላት የሚያፈርስ ሳይሆን ጭንቅላት የሚያድስ ወገን የሚያስለቅስ ሳይሆን እንባን የሚጠርግ ልጅ እንወልዳለን። ይህ እንዳድርግ መድኃኔዓለም ይርዳል። ወስብሐት ለእግዚአብሔር።